አላህ በሰጠን አይን እንዴት አላህን እናምፀዋለን? አላህ በሰጠን ጆሮ እንዴት አላህ የማይፈቅደውን ነገር እያዳመጠን እናምፀዋለን? አላህ በሰጠን ምላስ እንዴት አላህ የማይወደውን ቃል እንናገርበታለን? አላህ በሰጠን ጣቶች አላህ የማይወዳቸውን ጽሑፎች እንዴት እንጽፋለን? አላህ በሰጠን እግር እንዴት አላህ የማይወደው ቦታ እንሄድበታለን? አላህ በሰጠን አእምሮ ከእንስሳና ከተለያዩ ፍጥረታቶች ልዩ አድርጎ ከፍ ያደረገንን ትልቁን መሳሪያ አቅልን የሰጠን ጌታ እንዴት መጥፎ ነገር አላህ የማይወደውን ነገር እንዴት እናስብበታለን? ባረከላሁ ፊኩም። ሁሌም አላህ በሰጠን ጸጋ ልናመሰግነው ይገባል። አዎ ስልክ አልነበረንም ትላንትና፣ ኢንተርኔት መግዣ አልነበረንም። ገንዘቡንም የሰጠን አላህ ነው። የኛነቱ ንስብይ ነው እንጂ بالحقيقة ገንዘቡ የአላህ ነው። ምክንያቱም አላህ ወአቱሁም ሚን ማሊላሂ الذي آتاكم ከሰጣችሁ ገንዘብ ስጧቸው ነው የሚለው አላህ Subhanahu Wa Ta'ala። ገንዘቡም የአላህ ነው፣ እኛም የአላህ ነን። ጸጋዎቹ በአጠቃላይ የአላህ ናቸው። አላህ Subhanahu Wa Ta'ala እኮ ቢፈልግ ሐራም ነገር ስንመለከትበት አይናችንን ማጥፋት ይችላል። ማን ይዘዋል? ባረከላሁ ፊኩም። ቢፈልግ አላህ በዛች ጨለማ አላህ አይናችንን ሊይዝብን ይችላል። ከፈለገ ሐራም ነገር ስንሰማበት፣ ዘፈን አላህ የማይፈቅደውን ስንሰማበት አላህ ጆሮአችንን ሊደፍነው ይችላል። ማን ይከለክለዋል? የሱ ነው። ባረከላሁ ፊኩም። ጣቶቻችን አላህ የማይወደው ነገር ስንጽፍባቸው እዛው አድርቆ ማስቀረት ይችላል አላህ Subhanahu Wa Ta'ala። ፓራላይዝ ማድረግ ይችላል። አላህ ወደ ማይፈቅደው ቦታ ቀጠሮ ተቀጣጥረን ስንሄድ አላህ ሽባ ሊያደርገን ይችላል። በል ከፈለገ አላህ ሁሉንም የሰውነት ክፍሎቻችን ሞተራችን ባንዴ ቀጥ እንዲል አላህ Subhanahu Wa Ta'ala በዛች ለሕዛ ወደ አኺራ ጊዜያችን ደርሶ ሊይዘን ሊወስደን ይችላል። ነገ የውመል ቂያማ የሰው ልጅ የሚቀሰቀሰው በሞተበት ሁኔታ ላይ ነው። በሱጁድ ላይ የሞቱ ሰዎች ሱጁድ አድርገው ይቀሰቀሳሉ። በአላህ መንገድ ላይ ተገለው ደማቸውን እያንጠባጠቡ የሞቱ ሰዎች ደማቸውን እያንጠባጠቡ ይቀሰቀሳሉ። ነገ የውመል ቂያማ ተልቢያ እያደረጉ ኢሕራም አድርገው በሐጅ በዑምራ የሞቱ ሰዎች ነገ የውመል ቂያማ ዩብዓሱ ሙለቢያን ለበይክ አላሁመ ለበይክ እያለ የመጀመሪያዎቹም የመጨረሻዎቹም መላኢካውም ጂንም ባለበት በዚህ በመልካም ነገር ደረቱን ነፍቶ አላህ Subhanahu Wa Ta'ala ወዶለት ተቀብሎት በዚህ ልክ ሲከሰከስ ወንጀል እየሰራ የሞተ አካል على رؤوس الاشهاد ዛሬ ጨለማ ውስጥ ጨለማን ተገና አድርጎ አግሎ ነበር። ዛሬ መጋረጃና በር ክላስ ተጠቅሞ አግሎ ነበር። ነገ የውመል ቂያማ አላህ ይፍضحه አላህ ያዋርደዋል። የመጀመሪያዎቹም የመጨረሻዎቹም በተሰባሰቡበት አላህ Subhanahu Wa Ta'ala ያዋርደዋል። ለዛ ነው የዛች ቀን ውርደት ከባድ ነው። ባረከላሁ ፊኩም። لزانو نبي الله إبراهيم تجنكو منالو ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم.